አዲሱ ቤቴ ለመጀመሪያ ጊዜ እንግዳ ሊመጣብኝ ነው። ዋንዬ እንግዲህ ስራ ከሌለባት ሁሌም አለች። ስለዚህ አብረን ነው እንግዳ የምንቀበለው። ቤቴ ውስጥ ፕሮግራም ማድረግና ከጓደኞቼ ጋር ጊዜ ማሳለፍ በጣም ነው የምወደው። እንደምታዩት ፊቴ ላይ ደስታዬ ይናገራል። የሚገርማችሁ ቢዚ ቀን ስላሳለፍኩኝ ለእንግዶቼ ቤት ምግብ ማብሰል አልቻልኩምና ከቤት የሚጣፍጥ ምግብ ተልኮልኛል። መቼስ የሁሉ ሽርጉድ ለምን አይነት እንግዳ ነው እያላችሁ ነው አይደል? ጓደኛችን ብሩክ ኒውስ 5 የአውሮፓ ሀገራትን በስራ ምክንያት ሊጎበኝ ስለሆነና በዛ ምክንያት እኛም በጣም ደስ ስላለን ከጓደኞቻችን ጋር ተመካክረን እሱን ለመሸኘት የተደረገ የሽኝት ፕሮግራም ነው። ብሩኬ ሁላችንም ላንተ በጣም ደስ ብሎናል። ከዚህ በላይ ሁሌም ከፍ በልልን። ሁሉም እንግዶቻችን ከደረሱ በኋላ እኔና ዋንዬ ምግቡን ቆንጆ አድርገን ማቀራረብ ጀመረ። እንዴት እንደሚጣፍጥ ሁላችንም ወደነው ነበረ። ለ10 ሰው የሚሆን ክትፎ ነበር ያዘዝኩት። ነገር ግን ከዛ በላይ ተትረፍርፎ ነበር ይበላል። ከቤት ተላከልኝ ያልኳችሁ እውነትም የቤት ምግብ ስለሆነ ነው። የላከችልኝ ቢኤም ኬተሪንግ ነች። አካውንቷን ከታች ሜንሽን አደርግላችኋለሁ። ዋንዬ ስራ ስለነበራት በጊዜ ሄደች። እኛም ደግሞ ተጫውተን ተለያየን። ባይ